ይህ ከአርብ እስከ ረቡዕ የተሰኘው የመረጃና የዜና ፕሮግራማችን ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ የሳምንቱ ቆይታ በወረዳ 10 ምን እንደሚመስል የምናስቃኝበት የመረጃና የዜና ዝግጅታችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። የችግኝ እንክብካቤ መርሃ ግብር የልደታ ክፍለ ከተማ ወረዳ 10 አስተዳደር የጽዳትና ውበት ጽሕፈት ቤት ከአዲስ አበባ ከተማ ፍትህ ቢሮ ጋር በመተባበር የችግኝ እንክብካቤ መርሃ ግብር ባሳለፍነው ሳምንት ውስጥ አካሂደዋል። በመርሃ ግብሩ የአዲስ አበባ ከተማ ፍትህ ቢሮ ኃላፊ፣ የወረዳ 10 ዋና ስራ አስፈጻሚና የአዲስ አበባ ፍትህ ቢሮ ኮሚኒኬሽን ዳይሬክተር ወይዘሮ ገነት በለጠና የቢሮ ሰራተኞችና የወረዳው ጽዳትና ውበት ሰራተኞች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተው ነበር። የአዲስ አበባ ከተማ ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ እንደተናገሩት አረንጓዴ ውብ አካባቢ ለመፍጠር በሚደረገው ጥረት ቢሮአችን የራሱ ኢኒሼቲቭ እንደወሰደ፣ ይህንንም ችግኞች በመትከል ብቻ ሳይሆን በየጊዜው መንከባከብና የደረሱበትን እየተከታተለ እንደሚገኝና ይህንን ኢኒሼቲቭ ከዳር ለማድረስ እየተጋ እንዳለ ገልጸዋል። የልደታ ክፍለ ከተማ ወረዳ 10 ዋና ስራ አስፈጻሚ አቶ ጀማል አብደላ በበኩላቸው ወረዳውን አረንጓዴ ውብና ንጹህ ለማድረግ የተሰራ እንዳለ ገልጸው ችግኞችን ከመትከል ባሻገር በቂ የሆነ ክትትል እየተደረገ እንደሚገኝም ገልጸዋል። በቀጣይም ከፍትህ ቢሮ ጋር የተያያዘውን የአረንጓዴ ቦታ የመፍጠር ዓላማ በተቻለ መንገድ ከጎን ሆነው እንደሚደግፉ ገልጸዋል። የጉባ ብስራቶች የመደመር መንግስት ትሩፋቶች መንግስት ጥያቄያችንን አዳምጦ ለምናነሳቸው ጥያቄዎች ተገቢ ምላሽ እየሰጠን ነው ሲሉ የልደታ ክፍለ ከተማ ነዋሪዎች የተናገሩት ባሳለፍነው ሳምንት ውስጥ ነበር። ከዶክተር ጌዲዮን ጢሞቴዎስ ጋር በመሆን የሴቶችና ህጻናት ማህበራዊ ጉዳይ ሚኒስትር ዶክተር ኤርጌጎ ተስፋዬ እንዲሁም የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ውይይቱን መርተውት ነበር። ውይይቱ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል የተካሄደ ሲሆን ውይይቱን በልማትና በመልካም አስተዳደር ስራዎች ዙሪያ ትኩረት አድርጎ ነበር። ዶክተር ጌዲዮን ጢሞቴዎስ በውይይቱ ወቅት እንደተናገሩት ብልጽግና ፓርቲ ባለፉት ዓመታት ከህዝብ ጋር በመመካከርና በመወያየት እንዲህ በተደረጉ ውይይቶች ለህዝብ የገባውን ቃል አክብሮ በመስራት ቁርጠኝነትንና ተነሳሽነትን የሚጨምሩ ስኬቶችን አስመዝግቧል ብለዋል። የሴቶች ህጻናትና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጌጎ ተስፋዬ እንደተናገሩት አሁን የተገኙ ስኬቶችን ማስመዝገብ የቻልነው መንግስትና ህዝብ ተመካክረው መስራት በመቻላቸው ነው ያሉ ሲሆን መንግስትና ህዝብ ተደማምጠውና ተመካክረው መስራት ከቻሉ የኢትዮጵያን የማንሰራራት ጉዞ በአጠረ ጊዜ እናሳካለን ሲሉ ገልጸዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ እንደገለጹት ባለፉት የለውጥ ዓመታት በሀገራችንም ሆነ በከተማችን የተመዘገቡ ስኬቶች የመጡት ህዝብና መንግስት ተደማምጠው በጋራ ስለሰሩ ነው ብለው በቀጣይም በመፍጠን በመፍጠርና በመዝለል መርህ በመስራት የማህበረሰቡን የላቀ ተጠቃሚነት በማረጋገጥ የኢትዮጵያን የማንሰራራት ጉዞ እናፋጥናለን ሲሉ ገልጸዋል። የውይይቱ ተሳታፊዎች በበኩላቸው ፓርቲው ታች ወርዶ ማህበረሰቡን ማወያየቱ የሚያስመሰግን ነው ብለው በውይይቱ ያነሱ ጥያቄዎች ፈጣን ምላሽ እንደሚሰጥባቸውና የላቀ ተጠቃሚነታቸው እንደሚረጋገጥ ሙሉ እምነት እንዳላቸው ተናግረዋል። በመደመር መንግስት እይታ የዘርፎች እመርታ የልደታ ክፍለ ከተማ ወረዳ 10 ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ያዘጋጀው በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል ለብልጽግና ፓርቲ አባላት ስልጠና የተሰጠውን ባሳለፍነው ሳምንት ውስጥ ነበር። ስልጠናው በተለያዩ ሀገራዊና ከተማዊ አጀንዳዎች ላይ በማተኮር ለተከታታይ 2 ቀናት ተከናውኖ በሶስተኛው ቀን በተደረገ የማጠቃለያ ፕሮግራም ተጠናቋል። ስልጠናው በቱሪዝም ዘርፍና በከተማ ልማት ዘርፍ እንደ ሀገር ብሎም እንደ ከተማ የመጡ ባሳለፍነው የለውጥ ዓመታት የተመዘገቡ ምርታ ላይ በስፋትና በጥልቀት ትኩረት አድርጓል። ስልጠናው በትላልቅና በተመረጡ ሀገራዊና ከተማዊ አጀንዳዎች ላይ ከዚህ ቀደም ለሌሎች የብልጽግና ፓርቲ ማህበራዊ መሰረቶች ሲሰጥ የነበረው ስልጠና ለሴክተር የብልጽግና አባላት ጭምር ተሰጥቷል። በማጠቃለያ መድረኩ ላይ የተገኙት የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አስገዶም ወልደ አረጋይ እንዳነሱት ብልጽግና ፓርቲ እንደ ፓርቲ ከተቋቋመበት ጊዜ ጀምሮ በመጣባቸው የለውጥ ዓመታት እንደ ሀገር ብሎም እንደ ከተማ በሁሉም ዘርፎች ላይ በርካታ ስራዎችን በመስራት ተጨባጭ የሆነ ለውጥ ማምጣቱን አንስተው መላው የብልጽግና ፓርቲ አባላት የመፍጠንና የመዝለል መርህን በመከተል ለሀገራዊ ለውጡ የየራሳቸውን አሻራ በማስቀመጥ መዲናችንን አዲስ አበባ ከተማን ለሁሉም ዜጎች የምትመች ተወዳዳሪና ተመራጭ በማድረግ ከተማችንን የአፍሪካ የሁለንተና የብልጽግና ተምሳሌት ለማድረግ በሚደረገው ጥረት አባላቱ የበኩላቸው ሚና መውጣት ይገባቸዋል ሲሉ ገልጸዋል። ከወንጀል ስጋት ነጻ የሆነ ቀጠና የመፍጠር ሂደት
በልደታ ክፍለ ከተማ ወረዳ 10 አስተዳደር በወንጀል ቅድመ መከላከል ዙሪያ ከጸጥታ አጋዥ አካላት ጋር የምክክር መድረክ ባሳለፍነው ሳምንት ውስጥ ተካሂዷል። በመድረኩ በተያዘው የ2018 ዓመት የወንጀል ምጣኔን ለመቀነስ በተሰሩ ስራዎች የተገኙ ውጤቶች፣ የአካባቢውን ሰላምና ጸጥታ በመጠበቅ ሂደት የእያንዳንዱ አጋዥ አካላት ሚና እና የቀጣይ ትኩረት አቅጣጫ ላይ ነበር ውይይቱ የተካሄደው። ወንጀልን ከመከላከልና የህግ የበላይነትን ከማስከበር አንጻር የጸጥታ አጋዥ ኃይል ሚና ከፍተኛ መሆኑን የተናገሩት በባልቻ አካባቢ ፖሊስ ጣቢያ የማህበረሰብ አቀፍ ፖሊስ አገልግሎት ዘርፍ ኃላፊ ኢንስፔክተር ብዛየው ድልነሳው የስራ አካባቢያችንን ከወንጀል ስጋት ነጻ ለማድረግ ከወትሮ በተሻለ አኳኋን በትጋት ልንሰራ ይገባል ብለዋል። ሰላም የሁለንተናዊ ፍላጎት መሰረት መሆኑን የተገነዘበ ማህበረሰብ ለመፍጠር በተሰራው ስራ ተጨባጭ ውጤት መምጣቱን የገለጹት የወረዳው ሰላምና ጸጥታ አስተዳደር ጽሕፈት ቤት ኃላፊ አቶ ጣሂር አማን ባለፉት ወራቶች ያከበርናቸው የአደባባይ በዓላትና በመዲናችን የተካሄዱ ታላላቅ ሁነቶች ፍጹም ሰላማዊ በሆነ አግባብ ተከብረው አልፈዋል ብለዋል። አቶ ጣሂር አክለውም በቀጣይም የመላው ማህበረሰብ የጸጥታ አስከባሪ አካላትና አጋዥ ኃይሎች ቅንጅትና ትብብር ይበልጥ በማጠናከር ከህገወጥነትና ከወንጀል ስጋት ነጻ የሆነች ወረዳ ለመፍጠር በቁርጠኝነት መስራት አለብን ብለዋል። በባልቻ አካባቢ ፖሊስ ጣቢያ የወንጀል መከላከል ዘርፍ ኃላፊ ኢንስፔክተር ተስፋ በበኩላቸው የጸጥታ አጋዥ አካላት ወንጀልን ለመከላከል የሚያደርጉት ጥረት በመልካምነት የሚገለጽ መሆኑን አንስተው በቀጣይም ለጸጥታ ስጋት የሚሆኑ ሁነቶችን ሲመለከቱ ጥሩ መረጃ ለጸጥታ አስከባሪ አካላት በመስጠት የበኩላቸው ሚና በሚገባ መወጣት እንደሚገባቸው ተገልጿል። በመጨረሻም በፓርኪንግ አገልግሎት፣ በጫማ ማስዋብ፣ በመኪና ጥበቃ ስራ ለተሰማሩ ማህበራትና ለህዝብ ቅጥር ጥበቃ የደንብ ልብስ ማስለበስ መርሃ ግብር ተካሂዶ መድረኩ ተጠናቋል። በዝቅተኛ የኑሮ ደረጃ ለሚገኙ ሴቶች የኢኮኖሚ ድጋፍ የልደታ ክፍለ ከተማ ወረዳ 10 አስተዳደር ሴቶችና ህጻናት ማህበራዊ ጉዳይ ከኢትዮጵያ ገነት ቤተክርስቲያን ልማትና በጎ አድራጎት ድርጅት ጋር በመተባበር በዝቅተኛ የኑሮ ደረጃ ለሚገኙ ሴቶች በኢኮኖሚ ራሳቸው እንዲችሉና ተጠቃሚ እንዲሆኑ የሚያግዙ የግብዓት ድጋፍ ተደርጓል። የወረዳው ሴቶች ህጻናትና ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሪት ሀና ታደሰ እንዳነሱት የሴቶችን ተጠቃሚነት ለማረጋገጥ በርካታ ስራዎች እየሰራ እንገኛለን ሲሉ ገልጸው ይሄ ድጋፍ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ሴቶች በኢኮኖሚ ራሳቸውን ችለው ቤተሰባቸውንም እንዲደግፉ ታሳቢ ተደርጎ የተደረገ ድጋፍ እንደሆነ ገልጸዋል። በእለቱም ከወረዳው የተውጣጡና በዝቅተኛ የኑሮ ደረጃ ላይ የሚገኙ ሴቶች ወደ ስራ ለመግባት የሚያስችላቸውን ግብዓቶች ማለትም የቺፕስ መጥበሻ ማሽን፣ የእንጀራ መጋገሪያ፣ ላቀች ምጣድ፣ የዳቦ መጋገሪያ ማሽን ድጋፍ ተደርጎላቸዋል። በእለቱም ድጋፍ ከተደረገላቸው ሴቶች የተደረገላቸው ድጋፍ በጣም እንዳስደስታቸው አንስተው ድጋፉን ላመቻቹትና ድጋፉን ለሰጡት አካላት ምስጋናቸውን አቅርበው በቀጣይ ወደ ስራ በመግባት የኢኮኖሚ ተጠቃሚነታቸውን እንደሚያረጋግጡ አንስተዋል። ህብረተሰቡ ምርቶችን ከመግዛቱ በፊት ማረጋገጥ የሚገባው የልደታ ክፍለ ከተማ ወረዳ 10 አስተዳደር ንግድ ጽሕፈት ቤት የሸማች መብት ጥበቃ ቡድን በንግድ ተቋማት ላይ በተደረገ ድንገተኛ ምልከታ ቁጥራቸው በርከት ያለ ጊዜያቸው ያለፈባቸው የለስላሳ ምርቶች መያዙን አስታውቋል። የወረዳው ንግድ ጽሕፈት ቤት ኃላፊ ወይዘሮ ፍሬህይወት አማኑኤል እንደገለጹት ህብረተሰቡ የትኛውንም ምርቶች ከመግዛቱ በፊት ጊዜው ማለፉን አለማለፉን ማረጋገጥ እንደሚገባው የገለጹ ሲሆን የንግዱ ማህበረሰብም ጊዜያቸው ያለፈባቸው ምርቶች ወደ ገበያ ባለማቅረብ የዜግነት ግዴታቸው መወጣት ይኖርባቸዋል ብለዋል። ክለውም የንግድ መመሪያን በመጣስ አላስፈላጊ ጥቅም ለማጋበስ ሲሉ ጊዜያቸው ያለፈባቸው ምርቶችን ለህብረተሰቡ ሲሸጡ የተገኙ ነጋዴዎችን በሸማቾች መብት ጥበቃ አዋጅ ቁጥር 813/2006 መሰረት ተጠያቂ እንደሚያደርጉም ገልጸዋል። በምልከታው የተገኙት ምርቶች የወረዳው ንግድ ጽሕፈት ቤትና ደንብ ማስከበር ጽሕፈት ቤት በጋራ በመሆን የማስወገድ ስራ መስራቱን ከስፍራው የተገኘው መረጃ ያመለክታል። የተከበራችሁ አድማጭ ተመልካቾቻችን በልደታ ክፍለ ከተማ ወረዳ 10 የተከናወኑ ሳምንታዊ ልዩ ልዩ ሁነቶችን የምንቃኝበት ፕሮግራማችን በዚሁ ተጠናቋል። ስለተከታተላችሁን እናመሰግናለን።